አላት የስንት ዓመት ልጅ አይ ዶንት ኖ የስንት ዓመት ልጅ እንደሆነ አንድ ዓመት የማን ወንድ ልጅ አላት የአንድ ወንድ ልጅ እናት እንደሆነች በሀገረ ሊባኖን በቤሩት ውስጥ አንድ እህታችን ከብዙ ፍለጋ በኋላ በሻንጣ ውስጥ ተገኝታለች። አብሯ ሲፈልጉ ከነበሩት ጓደኞቿ መካከል አንዷ ተጠርጣሪ ተብላ እስር ቤት ውስጥ ትገኛለች። ሰላም ውድ አስቱቲው ቤተሰቦች እንዴናችሁ እንዴከረማችሁ ሰላም ፍቅር ጤና ከናንተ ጋር እንዲሆን እያልኩኝ በመጀመሪያ ደረጃ በስደት ዓለም ለምትኖሩ እህት ወንድሞቼ ከእንደዚህ አይነት አደጋ ፈጣሪ እንዲጠብቃችሁ እየተመኘው ዛሬ ልነግራችሁ የመጣሁት በጣም የሚያሳዝን እንዲሁም ደግሞ የሚያሳቅቅ ነገር ቢሆንም ግን ይጠቅመናል ወይም ደግሞ እንማርበት ያለን ብዬ ያሰብኩትን ነገር ነው ይዤ የመጣሁት። ይህ ቪዲዮ ከተሰራ ወይም ደግሞ ስለዚህ ወሬ እየተወራ ከቆየ ሰንበትበት ብሏል ማለት የተወሰኑ ቀናቶች አልፈዋል። ግን ትክክለኛ መረጃ ወይም ደግሞ ይሄንን አድርጓል የሚባል አካል እስካሁን ድረስ አልተገኘም። በጥርጣሬ የተያዘችው የራሷ ጓደኛ ብቻ ስለሆነች ማለት ነው። ከዚህ በፊት እንግዲህ የዚች እህታችን ፎቶ እንደውም ህይወቷ ያለፈው ህይወቷን እንደነጠቀችው ተደርጎ ነበር ፎቶ ፖስት ሲደረግ የነበረውና ዛሬ ግን ሁሉንም ነገር በኃላፊነት ይወሰደች እዛው ሀገር ቤሩት ውስጥ የምትኖር በመጀመሪያ ሻንጣው እንደተገኘ የተደወለላት ሴት ስትናገር ስታብራራ ስለሰማው እኔም እንግዲህ ሐሳቤን ለመስጠት መጥቻለሁ። አብዛኛው በዚህ እህታችን ላይ የደረሰው ነገር ራሳችን ኢትዮጵያውያኖች እንዳረግነው ተደርጎ ነው የሚነገረው። በነገራችን ላይ በኔ ቻናል የምናገረው ነገር እውነትና እውነት ነው። ኢትዮጵያዊ ስለሆነ ወይም ደግሞ የሌላ ሀገር ዜጋ ስለሆነ ብዬ ሸፋፍኝ የማልፈው ነገር የለም። ከዚህ በፊት አንድ ቪዲዮ በሳውዲ አረቢያ ተደረገ ድርጊትን ስናገር ብዙዎቻችሁ እኔን እንደ ጨካኝ ወይም ደግሞ ለዛሊ ሳላስብ ቀርቼ አይነት ስሜት የተሰማችሁ አላችሁ። ያ ማለት ለልጁ ሳላስብ ቀርቻ አይደለም ግን ህግና ህግ የሚፈጸምበት ሀገር ነው። ያን ድርጊት የፈጸመው ህጉ በሚለው መንገድ ልጁ በህጉ መሰረት ቅጣቱን ያገኛል ነው። ያን ደግሞ እኔ አለባብሼ ባሳልፈው የሚቀርልን ነገር አይደለም። ከዛ ላይ በውሸት ዜና ልጇም ልጧል ይያሉ ፎቶ ያቀነባበሩ ስለነበረ ልጁ መካ ላይ እንደተያዘ አሰሪው ጋር በነበረው ጭቅጭቅ ያሰሪውን ህይወት በመንጠቁ ተይዟል። ስለዚህ አጉል ያልሆነ ነገር ለቤተሰብ ከማስተላለፍ እውነቱን ተናግሮ ከመሸበት ማደር ይላል ያገሬ ሰው እና ለዚህ ነው እውነቷን የምናገረው። ለዚህም ነው አብዛኞቻችሁ እውነት ሲነገር የማይመቻችሁ ማለት ነው። ዛሬም ደግሞ ልነግራችሁ የመጣሁት እውነት ነው። ምንም ማለባበስ የለውም። እቺ እህታችን ህይወቷ ከቤት ከጠፋች ጀምሮ ሁለት ጓደኞቿ እንዲሁም ደግሞ ሌላ እንዲሁም የፖሊስ አካላት ሲፈልጓት ነበር ነው እንጂ የተባለው እነዛ ጓደኞቿ ያን ድርጊት ፈጸሙ ተብሎ የተረጋገጠ ነገር የለም። አንዷ ጓደኛዋ ሁለት ሆኖ ሲፈልጉ ከነበረው አንዷ ጓደኛዋ ተጠርጥራ ተይዛለች። እውነት ካላት ፈጣሪ ያውጣላት። እውነት ደግሞ በዛች ጓደኛዋ ላይ ጨክና ያንን ድርጊት ፈጽማ ከሆነ ደግሞ ህግ አላቸው በአገራቸው የሚመራ ህግ አለ ቅጣቱን ታገኛለች። ግን አሁን እቺ አብራ ከመጀመሪያው ጀምሮ ኮሚኒቲ ደውሎላት ፖሊስ ደውሎላት መጀመሪያ ሻንጣ እንድታይ ተደረገችው እየተናገረችው ያለችው በጣም ነው ማዝነው። ሁሉም ሰው እየጠቆመ ያለው ወደኛ ኢትዮጵያውያን ላይ ነው። ግን ያን ድርጊት የፈጸመው ሌላ አካል ሆኖ ሊሆን ይችላል። በእንደዚህ አይነት ነገር ሐቁ እንዲወጣ እየተደረገላት አይደለም ነው እያለቻለችው። ስለዚህ ተጠርጣሪ ብላ የተያዘችው ጓደኛዋ ላታደርገው ትችላለች። ስለዚህ ይሄ ነገር በሷ አቅም ሊደረግ የማይችል ነገር ነው። ምናልባት ተሳስታ አድርጋው ከሆነ እንጠብቅ እያለች ነው። እቺ ልጅ እንግዲህ ህይወቷ አለፈ የተባለው ዛሬም አንድ ቪዲዮ እዛ ቤሩት የሚኖር የሰራው ቪዲዮ ነበረ። በጣም ነው የምታሳዝነው። ታማ እንደነበረ እንዲሁም ደግሞ ወደ ሀገር ለመሄድ እየተዘጋጀች ከኤምባሲ ጋር ቀጠሮ ተይዞላት የነበረች ልጅ ናት። እንዲሁም ደግሞ ወንድ ልጅ እንዳላት
የስንት አመት እንደሆነ ባይታወቅም ልጅ እንዳላት እየተነገረ ነው። ግን አብዛኛው እየተወራ ያለው ይህ ድርጊት የተፈጸመው ኢትዮጵያውያኖች ራሳቸው እንዳደረጉት ነው። በነገራችን ላይ አንድ ብቻ አይደለም ህይወቷ ያለፈው፣ አንድ ደግሞ በሻንጣ ሳይሆን እንደዚሁ በተሰቀለ መንገድ የተደረጋለ። ያም ደግሞ ራሷ ላይ ጉዳት እንዳደረሰች ነው የተነገረው። ሆኖም ግን ያ ነገር እንዳልሆነ ነው። ሄጃ አይቼዋለሁ፣ ፎቶ አንስቻለሁ፣ ጫማዋ ሌላ ቦታ ነው፣ ገመዱ ሌላ ቦታ ነው። ስለዚህ ይህ ነገር እውነት አይደለም፣ ጫፍ ይዛችሁ አታውሩ እያለች ስለነበረ ያንን ነገር ላስተካክል ነው። ለምን ብዙ ሰዎች ቪዲዮ ሰርተዋል። እውነት ለመናገር ብዙ ሰዎች ቪዲዮ ሰርተዋል። ቪዲዮ ሲሰሩ ግን ህይወቷ ያለፈውን እህት ነው እሷ ድርጊቱን እንደፈጸመችው አድርገው እየሰሩ ያሉት ማለት ነው። ስለዚህ ያ ነገር ስተት ነው። እውነት ከሆነ እውነት በሉ፣ እየመረረንም ቢሆን እንውጣዋለን። እቺ በጥርጣሬ የተያዘችው እህት አድርጋው ከሆነ አድርጋዋለች፣ ቅጣቷን ታገኛለች። ግን እየተባለ ያለው እጃችሁን እየጠቆማችሁ ያለው ወዳልሆነ ሰው ነው። ምናልባት ይሄንን ድርጊት የፈጸመው ሌላ ሰው ሊሆን ይችላል። ምክንያቱም እቺ ልጅ ድርጊቱ ሌላ ቦታ ተፈጽሞ ከዛ በሻንጣ ተደርጋ ወደ ጓደኞቿ ቤት ነው ተገኘች የተባለው። በካሜራ ሲታይ ያን ሻንጣውን ያወረደው ሰው ደግሞ የሌላ ሀገር ዜጋ እንደሆነ ነው እየታየ ያለውና ሐቁን እግዚአብሔር አውጣላት ነው ምለው። ለምን በሰው ሀገር ላይ ስንት ነገር ለፍታ እንግዲህ አንድ ሰው ወደ ሰው ሀገር ሲሰደድ ያልፍልኛል፣ ለቤተሰቦች አሳልፋለሁ፣ ለልጅ አሳልፋለሁ ብዙ ነገር አስቦ ነው የሚወጣውና እንደዚህ አይነት ነገር ሲፈጸም በጣም ያሳዝናል። ከዚህ በፊት አንድ እህታችን እንደዚሁ ከፎቅ ላይ እንትን ብላ ህይወቷ ያለፈ ችህት ነበረች። አሁን እሷ ምን ላይ እንደደረሰች ወደ ሆ ተባለ። ከዛ በኋላ ምን ላይ እንደደረሰች እንዴት እንደሆነ በርግጥ ነው ሬሳዋ ወደ ሀገር ቤት ተልኳል። ከዛ በኋላ ግን አሰሪዎቹ አይጠየቁ፣ ያን ድርጊት የፈጸመው ማን እንደሆነ የታወቀ ነገር የለም። ያም በምን ምክንያት ነው? የሆነች ጓደኛ ነበረቻት፣ ሌላም ጓደኛ ነበረቻት። እኔ አይቻለሁ፣ እኔ እንደዚህ ብያለሁ እየተባባሉ እርስ በርሳቸው ይወቃቀሱ ነበር በሚዲያ ላይ ወጥተው ማለት ነው። ያ ነገር ግን የልጅቷን ሀቅ እውነቱ እንዳይወጣ ተሸፋፍኗል። አሁንም እየተደረገ ያለው በነገራችን ላይ የሆነ ድርጊት ሲፈጸም አካባቢያችሁ ያለ የቅርብ ሰው ነው ተጠርጣሪ ተብሎ የሚያዘው ማለት ነው። ተጠርጣሪ ሆነ ማለት ደግሞ ወንጀለኛ ነው ወይም ደግሞ ድርጊቱን ፈጻሚ ነው ማለት አይደለም። ይለያያል። ተጠርጣሪና ወንጀሉን የፈጸመ ሰው አንድ ሰው ምናልባት ያንን ድርጊት ሳይፈጽመው ቀርቶ ተጣርቶ ሊለቀቅ ይችላል። በዚህ ምክንያት ግን አንዳንድ ባልታወቀ ነገር በመናደርገው ነገር ሐቁ ሳይወጣ የዛች ልጅ ሐቋ ሳይወጣ ቤተሰቦቿ ማግኘት ያለባቸውን ነገር ሳያገኙ ሐቋ ተደፋፍኖ ይቀራል ማለት ነውና ለህታችን እግዚአብሔር አምላክ መንግስተ ሰማያትን ያዋርሳት፣ ለቤተሰቦቿ እንዲሁም ለልጇ እግዚአብሔር አምላክ መጽናናትን ይስጥ። እንግዲህ የዚህ ችህት ገና እየተጣራ ያለ ጉዳይ ነውና ሁላችንም ሐቁ እንዲወጣን እንዲሁም ነፍሷን እንዲመራት ጸሎት እናድርግ። ከዛ ውጭ ግን ያልሆነው ሆነ እንደኔ ብትሰደቡ ይሻላችኋል ብዬ አስባለሁ። ያልሆነውን ነገር ሆነ ብላችሁ ሰው አስደስታችሁ በውሸት እንትን ከምትሉ እውነቷን ተናግራችሁ ከዛ የፈለገ ሰው ያምናችኋል፣ ያልፈለገ ደግሞ እውነቱ እየመረረውን ቢሆን ይውጣል ማለት ነው። ለህታችን እግዚአብሔር አምላክ ነፍሷን ይማረው፣ ወጥቶ ከመቅረት ፈጣሪ ይሰውረን። ይህንን ለማለት ነው የመጣሁት። ከዛ ውጭ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ሁኑ።